ፌበንና እንደዚሁም ደግሞ ነብዩ በጽጌሬዳ ላይ ብዙ አይነት ተንኮሎችን ይሰሩባቸዋል። ጽጌሬዳም እንግዲህ እሷ በትምህርቷ ጎበዝ ስለነበረች ለእናቷም ታዛዥና ትሁት ለሰው ልጅ መልካምና ጥሩ አሳቢ ልጅ ናት። ጽጌሬዳ በሰዎች የምትወደድና መልካምና ጥሩ ልብ ያላት ልጅ ናት። ፌበንና እንደዚሁም ነብዩ ደግሞ ፌበን ጽጌሬዳ ስለምትበልጣት ፌበን እቤት የተሰራውንም ያልተሰራውንም የተሰረቀውንም ያልተሰረቀውንም እንግዲህ ወደ ጽጌሬዳ ታሳባለች ማለት ነው። እንግዲህ የፌበን እናት ወይዘሮ ፍቅርተ እንግዲህ ከመንገድ ላይ አንስቼ እዚህ ያደረስኳችሁ እኔ ነኝ፣ ከዛም በመቀጠል ደግሞ እቤት የመተሽ የልጅ ንብረት ትሰርቂያለሽ በማለት ትመታታለች። የጽጌሬዳ እናት እንግዲህ ብድግትንና በጣም ትደነግጣለች ልጇን ስለመታችባት። ልጄ ምን ሲሆን የእሷን እቃ ትነኪና ምን ሲሆን ትነኪያለሽ የእሷን እቃ ስትላት፣ እማዬ እኔ እኮ ነክቼ አይደለም እራሷን አልፈልገውም ብላ ሰታኝ የወሰድኩት በማለት ትመልስላታለች። ምንም ቢሆን በቃ አውልቂና እንመልስላት ትላለች። እንደ ይች ገረድ እንዴት ብላ ነው እሷ የለበሰችውን ጫማ የምትሰጠኝ በማለት እንግዲህ ፌበን ትናደዳለች። ፍቅርተም ደግሞ እንግዲህ የፌበን እናት እንዴት እንደዚህ ታደርጋለች በማለት ቤት ውስጥ ግብ ግብ ይፈጠራል። ጽጌሬዳን ትምህርት ቤት ፈተና በነበረበት ሰዓት ብዙ አይነት ነገሮችን አድርገውባታል። ፈተናዋን ፌበን ትቀይርባታለች። ክላሷ ውስጥ ትገባና ፌበን ወረቀቷን ትሰርቃታለች። የፈተና ውጤቷን ጽጌሬዳ አላስተዋለችውም። ፈተናውን ከሰጠች በኋላ ትምህርት ቤት ኤክስ በማገኘት እና እንደዚሁም ከትምህርት ቤት መባረር እንደምትችል ይነግሯታል። ከዛም በመቀጠል በትርፍ ሰዓቷ ከነ ነብዩ ቤት ስራ ትሰራለች፣ የጽዳት ስራ። ነብዩ ከፖርሳዋ ውስጥ ይገባና የትምህርት ቤት መግቢያዋን ወረቀት ይሰርቃታል። ጽጌሬዳም ያንን ካርዷን ሳታየው ወደ ትምህርት ቤት በመሄድ ትገሰግሳለች። ትምህርት ቤት ከደረሰች በኋላ እንግዲህ ዘበኛው ትኬትሽን አምጪ ባላት ሰዓት ከየት አምጥታ ትስጠው? ምክንያቱም እሱ ስለወሰደባት ነብዩ ማለት ነው። እንትንም ደግሞ ፈተናም ስለነበረባቸው ያስወጣታል ማለት ነው ከትምህርት ቤት ግቢ። ተመልሳ እንግዲህ ወደ ቤት እያለቀሰች ትመጣለች። ጽጌሬዳ በጣም ደስ የምትልና መልካም ልጅ ናት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የቻናሌ ቤተሰቦች ሰላም ሰላም ብያለሁ። እንግዲህ በሂክማ በሚል ቻናል መጥቻለሁ። ከዚህ በፊት ኢክራም በማለት ሁለት ቻናሎች በተዘጋቢ ሰዓት ታውቁኛላችሁ ብዬ አስባለሁኝ። ኢማን በሚል አዲስ ቻናል መጥቻለሁ። እንግዲህ አዲስ ቻናል እንደመሆኑ ላይክ፣ ሸር፣ ሰብስክራይብ አድርጉኝ። እንዲህ ከታምኔ ጋር የምታዩት ታምኔሌን እንግዲህ እዚህ ጋር እንደምታዩት ወርቅ እንደዚሁም ብር እንደዚሁም አበባ ፊት ለፊታችሁ ይታያችኋል። ማሻላ ተባረከላ እያላችሁ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። እንግዲህ ጽጌሬዳ በሚል ድራማ እንደጀመርኩት ቻናሉን እንግዲህ ጽጌሬዳ የሆነ ቻናል ያድርገው፣ ያማረ የሰመረ እንደዚሁም ያበበ ያድርገው። በነገራችን ላይ ብዙ ለፍቻለሁ፣ ብዙ ደክም ያለው ሁለት ቻናል የተዘጋበኝ። ስለዚህ በአሁኑ ጽጌሬዳ ሁኖ እንደመጣ ጽጌሬዳ እንደምታደርጉልኝ ቻናሌን አልጠራጠርም። ሸር ሰብስክራይብ አድርጉኝ። ለምታበረታቱኝ ደግሞ እጅ ከልብ ነው አመሰግነው። ጀዛችሁን አላህ ይክፈልልኝ። ብዙ ጓደኞች አሉ ስማቸውን እንደዚህ ብዬ የማልጠራቸው የሚለዩብኝ። እውነት ለእነሱ ምንም አይነት ቃል የለኝም። ነይ ቶሎ መሆንሽ ነው የጠፋሽው እያሉ እንግዲህ ከመዳም የተረፋቸውን ጊዜ አብቃቅተው ለእኔ እየደወሉ ምክር ሰጥተውኝ እንግዲህ ነይ ቶሎ በማለት እንግዲህ መጥቻለሁኝ። እናንተም ደግሞ ነይ ቶሎ እንዳላችሁኝ ያላችሁን ይክፈላችሁ። በጣም ነው የማመሰግነው። በነገራችን ላይ ዩቱብ አንድ ጊዜ ከተዋችሁት ተውት ነው የሚላችሁ፣ የሆነ ሞራልም አይኖራችሁም። እና እንግዲህ በአዲስ ጉልበት በአዲስ ተስፋ ወደፊት ብዬ መጥቻለሁ፣ በጓደኞች እገዛ ማለት ነው። እንደኔ እንኳ ያው አመት 2 አመት 3 አመትም የምነሳ አልነበርኩም። ያው እንግዲህ መጥቻለሁኝ። ሁላችሁም ተነሽ ነይ ቶሎ ብላችሁ ስላቀሰቀሳችሁኝ ስለ አስነሳችሁኝ በጣም ነው ማመሰግነው። ጀዛችሁን አላህ ይክፈልልኝ። ከመዳም ኩሽና ደግሞ ወጥተን በሀገራችን ተገናኝተን በሀገራችን ደስ የሚያል ጊዜ ደስ የሚል
አየር እየወሰድን በሀገራችን ላይ የምንሰራበት የሰራነውን ደግሞ ፍሬ የሚያፈራበት ያድርግልን። ውድ ጓደኞቼ እወዳችኋለሁ፣ አከብራችኋለሁ። ከእኔ በላይ ደግሞ አላህ ሱብሃነሁ ወተዓላ ይውደድልኝ። በጣም ነው ማመሰግናችሁ። ጀዛችሁን አላህ ይክፈልልኝ ማለት ነው። እና ውድ ቤተሰቦች ቻናሉን ላይክ፣ ሸር፣ ሳብስክራይብ አድርጉት። እንግዲህ ጽጌረዳ የሚለው ደግሞ ድራማ ክፍል 9 ነው። አዲስ ነው እንግዲህ ያው እየተለማመርኩ ነው። በነገራችን ላይ አዲስም ስለሆነ የወረደው እንትኑ ድራማው እኔም ደግሞ ገና ወደ ድራማ መከታተሉ እየገባው ነው። ካቆምኩኝ በጣም ቆይቻለሁ። ድራማ መከታተል ካቆምኩ ከሁሉም ነገር ነው የጠፋሁት ዩቱብ ሲዘጋ። ስለዚህ አዲስ እየተማርኩ አዲስ እያየሁ ነው እየሰራሁላችሁ ያለሁት። ከተመቻችሁ ላይክ፣ ሸር፣ ሰብስክራይብ አድርጉኝ፣ አበረታቱኝ። ይሄ ጆሮ ጌጥ ምንድን ነው? ይሄ አበባ የመሰለ ይህ እዚህ ባኬት ውስጥ ብር የገባው ምንድን ነው ብላችሁ ካላችሁ እንግዲህ የመዳሜ እህት አግብታ ፎቶ አንስተን ይዞ መጥቼ ለጠፍኩት። እንግዲህ እኛም ደግሞ እንደዚህ የሚያንቆጠቆጥ እንደ አበባ ፍክት የሚያደርግ በቃ የፈለጋችሁትን የሚያደርግ ባል ይስጣችሁ፣ ይስጠኝ፣ ይስጠን። እኔ ስለምን ይቀርብኛልና ከመዳም ኩሽና አውጥቶ የራሳችንን ህይወት የራሳችንን ኑሮ የምንኖር አላህ ያድርገን። ውድ ቤተሰቦች እንግዲህ ወደ ድራማው ሲሄድላችሁ ደቂቃውን በነገራችን ላይ 10 ደቂቃ ነው። ቪዲዮውን እስከ መጨረሻው ይዩት። እሺ ወሬ ያበዛውባችሁ እንደ ምክርም እንደ ድራማም ቅልቅል ነው እና አበረታቱኝ ማለት ነው። እንግዲህ እንድታበረታቱኝ ነው እኔም የመጣሁት። እና ውድ ቤተሰቦቼ እንግዲህ ጽጌረዳ እናቷን የጽጌረዳን እናት ወይዘሮ ፍቅርተና እንደዚሁም ደግሞ ፌበን ልጅሽ እንደዚህ ነው፣ ለሌላ ለምን አትድሪያትም? ከወንድ ጋር እየማገጠች ነው፣ ከወንድ ጋር እየተንዘላዘለች ነው፣ እንደውም ጭራሽን ብላ አደረች በማለት ትላቸዋለች። ጽጌረዳ ግን ያደረችው የነብዩ አባት ታሞ ነበር እና ነብዩ በገዛ እጁ አባቱን ቅመም የበዛበት ምግብ አብልቶት ነበረ። ምክንያቱም ጽጌረዳ ናት ያበላቸው በማለት እሷን ማጣላት ስለሚፈልግ እንደዚሁም ከስራዋ ማባረር ስለሚፈልግ ነብዩ ማለት ነው አባቱን ቅመም የበዛበት ምግብ ካበላው በኋላ አባቱ ይታመማል። ግን ጽጌረዳ በጣም መልካም እና ጥሩ ልጅ ስለነበረች ለልጁ ደውላ አባት ታሟለ ቶሎ ብለህና ቶሎ ትለዋለች። እንግዲህ ለነብዩ ማለት ነው። የነብዩም አባት ተነሳና ወደ አልጋው ላይ ሂዶ ገደም ብሎ ነበርና ነብዩ እየሮጠ ሲመጣ አባቱ ወድቋል። ከዛም እሷም ደግሞ ጽጌረዳ ፈተና ስለነበረባት ቀጥታ ወደ ትምህርት ቤት ነው የሄደችው። ጽጌረዳ ጽጌረዳ እያለ ይጣራል። ከዛም ነብዩ ማንንም አላገኘም እና እንደ አጋጣሚ ጽጌረዳ ደግሞ ወደ ትምህርት ቤት ሂዳ ካርዷን እሱ ራሱ ስለሰረቀባት ትምህርት ቤት ፈተና መፈተንም መግባትም አልቻለችም። አጋጣሚ በዛ ንዴት ወደ መንገድ እየተመለሰች እያለ ጽጌረዳ ጓደኛዋን ስታገኘው መሆንሽ ነው ጽጌረዳ እየጠራሁሽ አትሰሚም እንዴት ሲላት፣ እባክህን ካርዴን የት እንደጣልኩት አላውቅም እና ፈተና ነበረ ምን እንደማደርግ አላውቅም እና አባቴ ነው የማደርገው እያለች በጣም ተናደደች። ከዛም በኋላ አማራጭ ስላልነበረው ነብዩ ለጽጌረዳ ጓደኛ ሲደውልለት የጽጌረዳ ጓደኛም ምን ተፈጥሮ ነው በማለት ይጠይቀዋል። አባቴ ታሞ ሆስፒታል ነኝ በማለት ሲመልስለት የትኛው ሆስፒታል ሲል ጽጌረዳ ማን ነው የነብዩ አባት እንዳይሆን የታመመው በማለት ትጠይቃለች። አዎ ወደ ሆስፒታል መሄድ አለብን በማለት እየተሯሯጡ ወደ ሆስፒታል ይሄዳሉ። በስተ መጨረሻም እንግዲህ ከዛ ሁሉ ግፍ ካደረሰባት በኋላ ነብዩ እሷ መልካም ልጅ እንደሆነች ባደረጋት ነገር በጨቆናት ነገር ክፉ ነገር በተናገራት ከትምህርቷ እንድትፈናቀል እንድትባረር ያላደረገው ያልቆፈረላት ጉድጓድ የለም። መልካም ልጅ ስለሆነች ክፉን በመልካም ነገር መልሳ እንግዲህ አባቱን አብራው ሆስፒታል አድራ ሁሉ ነገርን አጽናንተው አይዞ አብሽር ከጎንህ ነኝ በማለት አብራው አድራ ጧት ወደ ቤቷ ስትመጣ እናቷ ጎረምሳ ጋር አድራ ነው በማለት ሌሎቹ ሰዎች ስለነገሯት ቅርጭላቷ ውስጥ የተቀረጸው ሌላ ነገር ነው። እሷን ብድክትልና እናቷ የጽጌረዳ እናት ጎረምሳ ተከትለሽ አደርሽ እንዴ ብላ ትላታለች። እማዬ እባክሽን አጫውጪኝ፣ እኔ ጎረምሳ ጋር አላደርኩም፣ የጓደኛዬ አባት ታሞ ሆስፒታል ነው ያደርኩት፣ ርቦኛልም ደክሞኛልም የሚበላ ስጭ ትላታለች። እንዴ ማንም ጋር አድረሽ ማንም ጎረምሳ ጋር አድረሽ እንዴት ነው ምግብ የምትጠይቅኝ? እንዴት ነው የሚያደርግሽ? ነይ መቼ ትላታለች። ጽጌረዳም በጣም ታለቅስና እማዬ እባክሽን እንደዚህ አትናገሪ ትላለች። ጽጌረዳም እናት
በዚህ አዞ በመሰለ እንባሽ እያለቀሽ እኔን አትሸውጅኝም ትላታለች። እማዬ እኔ ማንንም አልሸወርኩ በማለት ትመልስላታለች። ውድ ቤተሰቦች ድራማው ይቀጥላል።